እናደርጋለን። ሴቲንግ ውስጥ እንገባለን፣ ሲስተም ውስጥ እንገባለን። ደን ሲስተም ኢንፎርሜሽን ስናይ እንግዲህ 11.52 ነው ወደ 12.02 በድፍረት ዛሬ እንግዲህ አፕዴት እናደርጋለን። ቀጣይ ደግሞ አውቶማቲክ ዳውንሎዶች ካሉ እነሱን ማጥፋት ይኖርብናል ማለት ነው። አንቼክ ማድረግ ይኖርብናል። እንደዚህ ከሆነ ቀጥታ ራሱ አፕዴት ሊያደርግብን ስለሚችል ማለት ነው። ሌላ ኔትወርኩን ማጥፋት ይኖርብናል ማለት ነው። ራሱ እንግዲህ አፕዴት እንዳያደርግብን ኔትወርኩን አንቼክ ማድረግ አለብን። እንደዚህ አንቼክ ይሆናል። ደን የመጨረሻው ደግሞ እዚህ ጋር መጣና ኖቲፊኬሽን የተጀመረ ዳውንሎድ ካለ ልክ ኢንተርኔት ስናበራ እንዳያቋርጥብን እሱን ማጥፋት ይኖርብናል። እንዳጋጣሚ ሆኖ የተጀመረ ዳውንሎድ የለም። ስለዚህ አሁን ዝግጁ ነው ማለት ነው። ስለዚህ ምንም እናደርገው ቅድም መጀመሪያ ያዘጋጀነው ፋይል አለ ሃርድ ዲስክ ላይ። ሃርድ ዲስካችንን እንሰካና አፕዴት እናደርጋለን ማለት ነው። አፕዴት ለማድረግ ምንድነው የምናደርገው? እንደተለመደ ሴቲንግ ውስጥ እንገባለን። ከዛ በኋላ ሲስተም ሶፍትዌር አፕዴትን ክሊክ እናደርጋለን። ስለዚህ the following version system 12.02 አፕዴት አለ ይለናል። ስለዚህ ኔክስት እንለና አፕዴት እናደርጋለን።